በዛሬው መረጃችን በኢራን ከፍተኛ መሪ አያቶላ ሙጅተባ ካሚኒ እና በሀገሪቱ የጦር ኃይሎች ጠቅላይ አዛዥ መካከል የተደረገው ስብሰባ ሀገሪቱ ለማንኛውም አይነት ወታደራዊ ግጭት ዝግጁ መሆኗን ያረጋገጠበት እንደነበር ተገልጿል። ስብሰባው ትኩረት ያደረገው በቅርቡ በኢራን የባህር ዳርቻዎችና የነዳጅ ጫኝ መርከቦች ላይ ለደረሱት ጥቃቶች ምላሽ ለመስጠት የሚያስችሉ አዳዲስ መረጃዎች ላይ ነበር የተወያዩት። የኢራን ወታደራዊ ባለስልጣናት እንደገለጹት ሀገሪቱ እስካሁን ስትከተለው የነበረው ስትራቴጂካዊ ትዕግስት ማብቃቱንና አሁን ግን ከጠላት ጥቃት የሚሰነዘር ከሆነ ጣታቸው በቃታ ላይ መሆኑን አስታውቀዋል። የጦር ኃይል ቃል አቀባይ መሐመድ አክራሚያ በሰጡት መግለጫ ጠላት ጥቃት ለመሰንዘር ከሞከረ በአዳዲስ የጦር መሳሪያ በተለየ የውጊያ ስልትና ባልተጠበቁ የጦር አውድማዎች የሚሰነዘሩ አስገራሚ ምላሽ እንደሚጠብቃቸው አስጠንቅቀዋል። በተያያዘም የኢራን ፕሬዝዳንት መስዑድ ፔዜሽኪያን የኢራን ሕዝብ ለጠላቶቹ መቼም እንደማይንበረከክ ገልጸው የሚደረጉ የዲፕሎማሲ ንግግሮችም ቢሆኑ ለሽንፈት ሳይሆን የሀገሪቱን መብት ለማስከበር የሚደረጉ መሆናቸውን ገልጸዋል። በአሜሪካና በኢራን መካከል ያለው የዲፕሎማሲ ግንኙነት አሁንም በከፍተኛ አለመተማመን ውስጥ የሚገኝ ሲሆን ሁለቱም ወገኖች ለሰላም ንግግር ዝግጁ መሆናቸውን ቢገልጹም በሌላ በኩል ግን ለወታደራዊ ግጭት ከፍተኛ ዝግጅት እያደረጉ መሆናቸው ተዘግቧል። በተለይም በሆርሙዝ ሰርጥ በኩል የሚደረገው የንግድ ልውውጥና በአሜሪካ የተጣለው ማዕቀብ የሁለቱን ሀገራት ዋነኛ የውዝግብ ነጥቦች ሆነው ቀጥለዋል። በዛሬው ዕለት በመካከለኛው ምስራቅ በቀጠለው የጂኦፖለቲካዊ ፍጥጫ በኳታር የባህር ዳርቻ በብሪቲሽ የጭነት መርከብ ላይ ጥቃት መፈጸሙን ተሰምቷል። ይህ ክስተት ዩናይትድ ስቴትስ እና እስራኤል ከኢራን ጋር ያላቸው ግንኙነት በከረረበት ወቅት የተከሰተ በመሆኑ በቀጠናው የጦርነት ስጋት ተፈጥሯል። ዛሬ ጠዋት ከኳታር መዲና ዶሃ በስተሰሜን ምስራቅ 23 የባህር ማይል ርቀት ላይ በሚገኙ ስፍራ በብሪቲሽ የጭነት መርከብ ላይ ማንነቱ ባልታወቀ ተወርዋሪ መሳሪያ ጥቃት ደርሷል። ጥቃቱን ተከትሎ በመርከቡ ላይ መጠነኛ የእሳት አደጋ ተከስቶ የነበረ ቢሆንም በአሁኑ ወቅት በቁጥጥር ስር መዋሉን የብሪቲሽ የባህር ላይ ኤጀንሲ አስታውቋል። በተመሳሳይ ሰዓት የኢራን ድሮኖች በኩዌት የአየር ክልል ውስጥ መታየታቸውም ተዘግቧል። ይህም የኢራን በቀጠናው ያላትን ወታደራዊ ንቃት ያሳያል ብለውም ተናግረዋል። የውጭ ጉዳይ ሚኒስተር ማርኮ ሩቢዮ እንደገለጹት ኢራን የኒውክሌር ፕሮግራሟን ሙሉ በሙሉ እንድታቆም የሚጠይቀውን ስምምነት ካልተቀበለች አሜሪካና እስራኤል የቦምብ ጥቃት እርምጃዎችን እንደሚቀጥሉ አስጠንቅቀዋል። እስራኤል ስምምነቱ የኒውክሌር ጉዳይ ብቻ ሳይሆን የኢራንን የባለስቲክ ሚሳኤል ማምረቻ እና እንደ ሐማስና ሂዝቦላ ወታደራዊ የምታደርገውን ድጋፍ እንዲያካትት እየወተወተች ትገኛለች። ፕሬዝዳንት ትራምፕ በዚህ ሳምንት ወደ ቤጂንግ የሚያደርጉት ጉብኝት ከኢራን ጉዳይ ጋር ተያይዞ ትልቅ ትኩረት አግኝቷል። ቻይና 80 በመቶ የሚሆነውን የነዳጅ ፍላጎቷን ከኢራን የምታገኝ በመሆኗ በሆርሙዝ ባህር ላይ የሚፈጠር ማንኛውም መስተጓጎል የቻይናን ኢኮኖሚ በእጅጉ ይጎዳል። አሜሪካ የባህር ላይ ንግድ መስመሮችን የመጠበቅ ኃላፊነት ሌሎች የነዳጅ ተጠቃሚ ሀገራትም እንዲጋሩ ጥሪ አቀርባለች። በሌላ መረጃችን በመካከለኛው ምስራቅ ለ221 ቀናት የዘለቀው የተኩስ አቁም ስምምነት ቢኖርም በእስራኤልና በጎረቤቶቿ መካከል ያለው ወታደራዊ ግጭት አሁንም እንደቀጠለ ነው። በጋዛ እና በሊባኖስ እየደረሰ ያለው ጥቃት እንዲሁም የኢራን ዲፕሎማሲያዊ እንቅስቃሴዎች የቀጠናውን ቀጣይ እጣ ፈንታ አጠራጣሪ አድርጎታል። ባለፉት ጥቂት ቀናት ውስጥ ብቻ በእስራኤል ኃይሎች በጋዛ በትንሹ 850 ፍልስጤማውያን መገደላቸው ተዘግቧል። የተኩስ አቁም ስምምነቱ ባለበት በዚህ ወቅት እስራኤል በጋዛ እና በሊባኖስ ላይ የምታደርገውን የአየር ድብደባ ቀጥላለች። በተለይም በሊባኖስ ላይ የሚሰነዘረው ጥቃት ስምምነቱን የሚጥስ መሆኑ ተገልጿል። በሌላ መረጃችን በመጪው ሰኔ ቀን 8 የአሜሪካን 250ኛ ዓመት የምስረታ በዓል እና የፕሬዝዳንት ዶናልድ ትራምፕን 80ኛ ዓመት የልደት በዓል ምክንያት በማድረግ በዋይት ሃውስ ታሪካዊ የኤምኤምኤ ፍልሚያ ውድድር እንደሚካሄድ ተነግሯል። ይህ ፍሪደም 250 የተሰኘው ዝግጅት በታሪክ ለመጀመሪያ ጊዜ በዋይት ሃውስ ሳር ላይ
በሚተከል የፍልሚያ መድረክ ወይንም ኦክታጎን የሚካሄድ ሲሆን ስመጥር የሆኑ የዩኤፍሲ ተፋላሚዎች ተሳታፊ ይሆናሉ። ከነዚህም መካከል ማይክል ቻንድለር እና ቦ ኒከል ለፍልሚያው እያደረጉት ስላለው ከፍተኛ ዝግጅት የወጣ መረጃ ያሳያል። ተፋላሚዎቹ ለዚህ ታሪካዊ አጋጣሚ በቀን እስከ 3 ጊዜ ልምምድ በማድረግ አመጋገባቸውን በመቆጣጠር እና ክብደታቸውን በመቀነስ ላይ እንደሚገኙ ገልጸዋል። በተለይም ማይክል ቻንድለር ለፕሬዝዳንቱ የልደት ስጦታ የሚሆን ድል ለማስመዝገብ አልሞ እየተዘጋጀ መሆኑን ተናግሯል። በዕለቱ የሚካሄደው ውድድር በዋናነት የአሜሪካ መከላከያ ሰራዊት አባላት በተገኙበት የሚከናወን ሲሆን በሚሊዮኖች የሚቆጠሩ የዓለም ስፖርት አፍቃሪዎች በቀጥታ ስርጭት እንደሚከታተሉት ይጠበቃል። ይህ ዝግጅት ለኤምኤምኤ ስፖርት አዲስ የታሪክ ምዕራፍ እንደሚከፍትም በዘገባው ተገልጿል። የዛሬው መረጃችን ይሄንን ይመስል ነበር። በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።